እንግሊዝ ፕሪሚየር ሊግ እና የአርሰናል እና የማንቸስተር ሲቲ ጉዳይ ነው። ቅዳሜ ዕለት ሻምፒዮንስ ሊጉን ታሳቢ በማድረግ ቅዳሜ ቀን 8:30 በኛ በእነሱ ምሳ ሰዓት ነበር ጨዋታ ያልተጠበቀው የተደረገው። እኔ አልጠበኩትም በፍጹም እንደዛ ይሆናል ብዬ በርነማውዝ አንስተናል ሮብ ስንለያይ ቀላል ፈተና አይሆንበትም ያንዱን ኢራኦላው ቡድን ብለን ነበር። ነገር ግን ምንም ቢሆን ይህንን ጨዋታ በኤሚሬትስ እንደመካሄዱ መጠን አርሰናል ይህንን ጨዋታ አሸንፎ አንደኛ የሳይኮሎጂካል የበላይነትን ትይዛለህ። ምክንያቱም ሲቲ ኔክስት ዴይ ስለሚጫወት አንተ ራስን እንትን ብልሃል፣ በቃ አሸንፍ ያለው ቢያሸንፍ ምንም አይደለም እያልክ ነበር የምትቀመው። ነገር ግን በፍጹም ባልተጠበቀ መልኩ የዛን ቀን 2-1 በሆነ ውጤት ተሸንፏል አርሰናል። ይሄ በጣም አስገራሚ ነገር ነው እንዲሆነብኝ። እኔ በፍጹም ያልጠበቅኩት ጨዋታ ነው እሱ እንግዲህ በበርንማውዝ መሸነፉ ማለት ነው። የዛን ቀን አርሰናል በተለያየ መልኩ ፈዞ ነው ያዩትኝ። በእርግጥ ፋቲግ ነበረው አንዱ ምክንያት ሲሆናል ብዬ አስባለሁ። ከ3 ቀናት በፊት ወደ ስፖርቲንግ ሊዝበን ሄዶ የሻምፒዮንስ ሊግ ጨዋታዎችን አድርጎ ነበር። ነገር ግን እንዴት ብዬ መግለጽ ይከብዳል። አንዳንድ ቡድኖች በስፔሻሊ በአውሮፓ ወይም በእንግሊዝ ያሉት ቡድኖች በየ3 ቀን ጨዋታ እንደሚያደርጉ አውቀው የሚሰራ ቡድን ነው ያለው እና በጣም ደካማ ሆኖ የገባበት ቡድን ነው። ደጋፊውም ሲናገር ነበር፣ ያው ድምፁን ባትሰማውም ግን እንዲያጠቃ ኦፌንሲቭ እንዲሆን ጩኸቶች ነበሩ እና እኔ ወደኋላ ዝገት ያለ ጨዋታ ሲጫወት ያየሁበት ነው። ያው እሱም ዋጋ ከፍሏል። አሁን እሱ መሸነፉ ቴዲ በቃ ለቡድኑ ከፍተኛ ምስቅልቅል ውስጥ የገባ ነው ይመስለኝ። ምክንያቱም አሁን ያለው ነጥብ ቅድም አንተ እንዳነሳኸው ነው። አሁን 6 ነጥብ ሆኗል። ያው እንደሚታወቀው ሲቲ አንድ ጨዋታ አለው ከክሪስታል ፓላስ ቀሪ። እንደው ኢፍ ቢያሸንፍ ለብታሰብ ያ ነጥብ ወደ 3 ይጠባል ማለት ነው አይደለ? ከዛ ደግሞ በዱ ኦርዳ የሆነው ጨዋታ የፊታችን እሑድ 12:30 በኢትሃድ ይገናኛሉ እርስ በርሳቸው። ደግሞ የሚገርም ለባለፉት 11 ዓመታት አርሰናል በኢትሃድ ሄዶ አላሸነፈም ማንቸስተር ሲቲ። ቁጥሮች ራሳቸው በጣም ከባድ ጫና ውስጥ ይከቱታል። ስለዚህ ያንን ጨዋታ ምናልባት ሲቲ የሚያሸንፍ ከሆነ የሚቀጥለው ሰኞ እኛ ስንገናኝ ከረዥም ጊዜያት በኋላ የፕሪሚየር ሊጉ መሪ ተገልብጦ የምናይበት ነገር ይሆናል ማለት ነው። ይሄ አንድ አሰምሽኖች ናቸው። ምናልባት ደግሞ ወደ ኢትሃድ ሄዶ አርሰናል ያለ ሌላውን ኃይል ሰጥቶ እንኳን ወይ ድሮ የሚያደርግ ወይ የሚያሸንፍ ከሆነ ደግሞ አሁንም ተመልሶ ደግሞ አርሰናል ወደ እጁ ያስገባዋል ማለት ነው። እኔ ግን ከባድ ነው። አሁን በፊት ከ2 ሳምንት ወይ ከ1 ሳምንት በፊት ብናወራት ሄዲ አርሰናል የነበረውን ብቃት አይተን ዘንድሮ አርሰናል ማንሳቱ አይቀርም፣ የቀሩትን ጨዋታዎች በጥንቃቄ ግን ሊወጣ ይገባዋል እያልን ነበር። አሁን ግን ከፍተኛ የሆነ ትልቅ ጥያቄ ምልክት ገብቷል። ምን ትላለህ ሄዲ? ብዙ ብለንበታል። ያለበት ቡድኑ የስነ ልቦና ጫና በትክክል አሁን ጎልቶ እየወጣ ነው። ፒኩ ላይ ነው ያለው ቡድኑ። ግልጽ የሆነ የስነ ልቦና ቀውስ ላይ ነው ያለው። ኮንፊደንሱን ሉዝ አድርጓል ኤቭሪዋን። አሁን እዚህ ጋር የአመራሮቹ ሲኒየር ምትላቸው ተጫዋቾች እንዴት ከዛ ቀውስ ያወጡታል? ራሱ እንትኑንም እያጣሁ አይደለም። ሌላው አርሰናል እዚህ እንዴት ደረሰ? ይህን ልዩነት እንዴት መፍጠር ቻለ? በሊጉ ያለፉት ዓመታት እንዴት ተፎካካሪ ሆነ? በምን አይነት የጨዋታ አቀራረብና መርህ ነበር ሲመራ የነበረው? በዚህ ዓመት እንኳን ተሚ ሴፍቲ ፈርስት አይነት ጌሞች ብዙ አይተናል። እነሱ ጠቅመውት ነጥቡን እያስጠበቀ እንደዚህ ሪስክ የሆኑ ጌሞችን አትሊስት 1 ነጥብ ታሳቢ ያደረገ ይሄ ጥንቃቄን ያስቀደመ መርህ ነበረው። አሁን እሱም ነው የጠፋው። አንዳንዴ ሳይኮሎጂህን እኮ በፕሪንሲፕል ትደግፈዋለህ አይደለ በሆነ ነገር እና እሱም ነው ችግሩ ሜዳ ላይ ብቻ አይደለም ወደ ኮቺንግ ስታፉም ጋር ያ ነገር እየመጣ ነው የሚል የኔ የግል እይታዬ ነው። አሁንም አርሰናል ሴፍቲ ፈርስት አይነት ጌሞች ያስፈልጉታል። ግን ከከፍተኛ ጥንቃቄ ጋር ልትሄድ ብል አንስተናል። ሴፍቲ ፈርስት እኮ የሚሆነው መሰለህ አሁን አርሰናል ያለው የተከላካይ ክፍል በነ ጋብሪኤል ማጋሌዥን በነ ዊሊያም ሳሊባ የሚመራው የተከላካይ ክፍል በጣም ጠንካራ እንደሆነ እናውቃለን። አሁን ትንሽ የሆነ ፍርክስክስ የማለት ነገር ቢኖር ሴፍቲ ፈርስት እኮ የምታደርገው ትሄድ 2 ወይ 1 ግብ አስቆጥረ በተከላካይ በጣም ስትተማመን ነው። ይሄ አርሰናል ማድረግ ይችላል ብዬ አስባለሁ። ግን አሁን ቡድኑ ምን መሰለህ አሁን በቃ ምንም እኮ እንትን የምትለው ነጥብ የምጥልበት ጊዜ አይደለም። በምንም ምን ተብሏል? አሁን የጨዋታ ውበት አሁን አርሰናልን ብዙ ሰው እንዲደገፍ ካደረገው አንዱ ምክንያት በተደጋጋሚ የሚነሳው ስፔሻሊ በነ አርሰን ቬንገር ጊዜ የሚስብ ኳስ መጫወታቸውን ነው በዋናነት እንዲደገፍ ያደረገው ቡድኑን። ግን አሁን እሱ አይደለም። አሁን እሱ ቅንጦት ነው ለአርሰናል የሚመስለኝ። በየትኛውም መንገድ ግብ አስቆጥረ ማሸነፍ ነው። አሁን ግን ግብ እያስቆጠረ አይደለም ቡድኑ ደግሞ እየተቆጠረበት ነው። በፊት በጥንቃቄው የምታየው ተከላካይ ክፍሉ እየተቆጠረበት ነው። በዚህ አንጻር በቀጣይ ያሉት ጨዋታዎች እኔ ከባድ ናቸው ይመስሉኝ። ሴፍቲ ፈርስት አይነት ጌሞች ምን መሰሉ ተሚ ውጤት ብዙ ያገኘባቸው አርሰናል አርሊ ጎሎች የቡድኑ ጉልበት ምናምን የተጋጣሚ ደግሞ ጫና ሳይበረታ
ከፈርስት ሃፍ በፊት 2 የጎል ልዩነቶችን ይዘህ መውጣት፣ አትሊስት 1 የጎል ልዩነት ይዘህ መውጣት፣ ዘን ታክቲካል ለውጦችን አድርገህ ጨዋታዎችን በጥንቃቄ መጨረስ አይነት አፕሮቾች ነበሩት እና በሱ ደግሞ በርከት ያሉ ጨዋታዎችን በደንብ ማኔጅ ማድረግ ችሏል። ሜዳ ላይ ካለው የልጆቹ አቅም ባላነሰ ከጀርባ ይሄን መርህ ለማስተግበር የሚካሄድበት መንገድ አርሰናልን በውጤታማነቱ ጥሩ ብዙ ነጥቦች እንዲሰበስብ አግዞት ነበረ። አሁን እንደሱ አይነት በአመራር የታጀበ የጨዋታ ማኔጅመንት ነው ሉዝ አድርጓል እያልኩ ያለሁት። አንዳንዴ ሜዳ ላይ ግራ የሚገባ ነገር አሁን ሪል እየተጫወተ ያለው አርሰናል ለማዝናናት ነው፣ ለማሸነፍ ነው፣ ጨዋታ ለመጨረስ ነው፣ ግራ የሚያጋቡ አይነት አፕሮቾች ታይተዋልና በሻምፒዮንስ ሊጉም በፕሪሚየር ሊጉም ላስት ሚኒት ጎሎች በቃ እንትን እየሆኑ መጥተው ነበረ እና እሱ አይነት ጀብደኝነት ሳያዘናጋው ይቀር አይመስለኝም። ከኤቨርተኑ ጨዋታ ጀምሮ እስከ ስፖርቲንግ ጨዋታ ድረስ አሁን የበቀደም የመጨረሻ ደቂቃዎች ላይ 96 ደቂቃ ያ ደግሞ በተለምዶ እኛ ሀገር ምን ይባላል አሁን እያከበርን ያለው በዓል አለ ሁሌ ፋሲካ የለም ይባላል እና አንዳንዴ ያው ሆዬ ምናምን ያስ ቀድመ እኔ ጨዋታው ነው ይኸውልህ አሁን አንደኛው አርሰናል ላይ ያየሁትን ክፍተት ስፔሻሊ በመሃል ቦታ ላይ ያሉት ለምሳሌ ማርቲን ዙቢሜንዲ እና ዴክላን ራይስ ናቸው አይደል? አሁን ሁለቱ መጀመሪያ አካባቢ አይተህ እንደሆነ እስከ 25ኛው እንደዚህ አካባቢ ጨዋታ ድረስ ዙቢሜንዲ በጣም ድንቅ ብቃቱን ያሳየበት ጊዜ ነው። ከሌላ ክለብ ነው የመጣው፣ ከስፔን ነው የመጣው። የእንግሊዝን እንትን አያውቅም፣ ኢንቴንሱን አያውቅም። ነገር ግን በጣም ተወቶት ነበር። አሁን አርሰናል ማድረግ የነበረበት እንግዲህ ወደ ኋላ ሄደ በነበረ አይሰራም፣ በቃ አልፏል። ነገር ግን እኔ የሚመስለኝ እነዚህ በመሃል በጣም ጫና የሚጠይቅበትን ቦታ ቶሎ ጨዋታዎችን እየገደልክ ማሳረፍ መቻል ነበር። አሁን ደክሞታል እኮ ሜዳ ላይ ስትሄድ ድክም ብሎት የሚጫወተው ይሄ በጣም ከባድ ነው፣ በዛ ኢንቴንሲቲ ማለት ነው። ስለዚህ ይሄ ነገር አንድ የሚያጣው ነው ይመስለኝ። ለማንኛውም ይኸውልህ የሚገርም ጥሩ አድቫንቴጅ አለው ተብሎ አሁን አርሰናል እየተነሳ ያለው በቀጣይ ከሚደረጉት ከቀሩ ጨዋታዎች አብዛኛው ለንደን ነው የሚያደርገው፣ ከለንደን አይወጣም። ያ ደግሞ ምን አድቫንቴጅ ይሰጠዋል? የጉዞ ላይ ያለ መድከም ነገር ይሰጠዋል። ለምሳሌ ፉልሃም ለንደን ነው፣ ዌስትሃም ለንደን ነው፣ ክሪስታል ፓላስ ለንደን ነው። እነዚህ ጋር ይጫወታል። ከኒውካስልም ለንደን ባይሆንም ኒውካስል ግን ሆም ላይ ነው የሚጫወተው፣ ለንደን አይወጣም ማለት ነው። ምናልባት የሚወጣው ጨዋታ አንደኛውን ማንቸስተር ሲቲ ነው የፊታችን ወደ ኢትሃድ ያቀናል፣ በኋላ ላይ ደግሞ ወደ በርንሌ ያቀናል። ከዛ ውጭ ግን አብዛኛው ለንደን። ይሄ ምናልባት የጉዞ ነገሩን ይቀንሰታል። አንድ አድቫንቴጅ አለው። ነገር ግን የፊታችን ወደ የሚደረገውን ጨዋታ ከተወጣው ነው አንድ። በሲቲ በኩል ደግሞ ሲቲ ትንሽ ጠንከር ያሉ ተጋጣሚዎች አሉ ለሆነ ጉዳይ የሚጫወት ለምሳሌ እና አስቶን ቪላ የሻምፒዮንስ ሊግ ቦታ ለማግኘት ይጫወት ስለሆነ ትንሽ የሆነ ነገር ሊሰጠው ይችላል ተብሎ ይጠብቃል። ኤቨርተንም ቀስ እያለ ወደ ኮንፈረንስ ሊግ እየመጣ ነው። የሆነ የሚጠብቀው ነገር አለ። በርንማውዝም እንደዛ ነው። እነዚህ ቡድኖች ምናልባት ለሆነ ጉዳይ ስለሚጫወት ትንሽ ለሲቲ ፈታ ሊሆኑበት ይችላል ተብሎ የተነሳ ነው። ነገር ግን ደግሞ ሲቲ የሚገርም በሲቲ በፔፕ ጋርዲዮላ ታሪክ ደግሞ አሁን የገባንበት ወር ኤፕሪል አይደለ? በኤፕሪል ሲቲ ያሸነፍ የሚገርም ለባለፉት 11 ዓመታቶች። ይሄ ደግሞ አንድ አስፈሪ እኮ ነገር ነው። በቃ ምክንያቱም ያንን ሌጋሲን ታስቀጥላለህ። ሲቲ በቃ ሁሌ ምን እንላለን? ጃንዋሪ ካለፈ በኋላ ስፔሻሊ ማርች ኤፕሪል ከመጣ በኋላ አያሸነፍም። ከ129 ቁጥሩ እንዳላሳስ እንጂ ከባለፉት እሱ በነበረበት ከ129 ጨዋታዎች ከኤፕሪል ወደዚህ 3ቱን ጨዋታዎች አይተሸነፈ። ሲቲ በቃ ሞመንተሙ ላይ ነው። አሁን ትናንትና በጋዜጣዊ መግለጫዎቹ እየተናገረ ነው አይደል? አሁን ፀሐይ ሞቅ ብሎ እየወጣ ነው፣ ተመችቶናል፣ እዚህ አንሸነፍም አይነት መግለጫዎች እየሰጠ ነው። ይሄ የሚያሳየው ምን ያህል ኮንፊደንስ ላይ ቡም እያደረጉ እንደመጡ ነው። ከባድ ነው የሚመስለኝ። እንግዲህ የምናየው ነው የሚሆነው። እሑድ ደግሞ በጣም አሪፍ ከዋንጫ በፊት ያለው ዋንጫ ነው ቴዲ። እግር ኳስን ነፃ ሆነው ለሚከታተሉ የእግር ኳስ ቤተሰቦች የሊግ ደረጃ ሰንጠረዥ እጅግ አጓጊ የሚባል ለሚደግፉ ሰዎች ጭንቀት ነው። ነፃ ሆነ ስትከታተለው ትፈልጓለህ። በቃ መገለባበጡ ሲቀያየር በሊጉ ታሪክ ያለውን ነገሮች እያዛመድክ ለመከታተል የሚመች